የቴዲ አፍሮ አዲሱን ኢትዮሪካ አልበም። ሰላም ጤና ይስጥልኝ የኢትዮአፕ 365 ቤተሰቦች እንደምን አላችሁ? ዛሬ በመላው የጥበብ አፍቃሪ ዘንድ ትልቅ መነጋገሪያ የሆነውና ለዓመታት በናፍቆት ሲጠበቅ የነበረው ታላቅ የምስራች ይዘንላችሁ ቀርበናል። ኢትዮጵያ የተሰኘው የመጨረሻ አልበሙ ከተደመጠ እነሆ 9 ዓመታት ነጎዱ። ከዚያ በኋላም አድናቂዎቹ ቴዲ መቼ ነው አዲስ አልበም የሚያወጣው የሚለው ጥያቄ የሁልጊዜ የቤት ሥራ ሆኖ ቆይቷል። ዛሬ ግን ያ ናፍቆት የሚያበቃበት ቀን በይፋ ተቆርጧል። የዜማውና የግጥሙ ንጉሥ ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ይዞ ሊመጣ ጥቂት ቀናት ብቻ ቀርተውታል። በዛሬው ዝግጅታችን የአልበሙን የማውጫ ቀን፣ የተካተቱበት ሥራዎች ብዛት እናም በአልበሙ ዙሪያ የወጡ አዳዲስ መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የአልበሙ መጠሪያና ይዘትም ቴዎድሮስ ካሳሁን ወይም በብዙዎች ዘንድ ቴዲ አፍሮ በመባል የሚታወቀው ድምፃዊ አዲሱ አልበሙን ኢትዮሪካ በሚል መጠሪያ ሰይሞታል። ኢትዮሪካ የሚለው ቃል ጥልቅ የሆነ የታሪክና የጥበብ ትርጉም እንዳለው ይገመታል። እንደ ኢትዮፒካ ሊንክ መረጃዎች ገለጻም ይህ አልበም በውስጡ 12 አዳዲስ ዘፈኖችን አካቷል። እንደተለመደው ሁሉ የእነዚህ 12ቱ ሥራዎች የግጥሙና ዜማ የተሰናዳው በራሱ በቴዲ አፍሮ ነው። ይህ ቴዲ ለሥራዎቹ የሚሰጠውን ጥልቅ ትኩረትና የራሱን ቀለም ለማሳረፍ የሚያደርገውን ጥረት ያሳያል። ባለፉት 9 ዓመታት ውስጥ አልፎ አልፎ ናና ደግሞ በጋ መጣና መሰል ነጠላ ዜማዎች ቢለቅም አድናቂዎቹ ግን እንደ አቡጊዳም፣ ያስተሰርያል፣ ጥቁር ሰውና ኢትዮጵያ አይነት ሙሉ አልበም ሲጠብቁ ቆይተዋል። ይህ ኢትዮሪካ የተሰኘው አልበም ታዲያ ያንን የ9 ዓመት ረሃብ ይወጣል ተብሎ ይጠበቃል። የመውጫ ቀኑ መቼ ነው? አሁን ወደ ዋናው መረጃ እንለፍ። የአልበሙ መውጫ ቀን መቼ ነው? ብዙዎች በጉጉት ሲጠብቁት የነበረው ይህ ሚያዝያ 11 ቀን 2018 ዓ.ም መሆኑ ተረጋግጧል። ይህ ቀን ደግሞ በሃይማኖታዊ በዓላት አቆጣጠር የዳግማዊ ትንሣኤ ዕለት ነው። የቴዲ አፍሮ ሥራ አስኪያጅ መሐሌት ሰለሞን እንደገለጹት አልበሙ ለሕዝብ ለማድረስ አስፈላጊው ዝግጅት በሙሉ ተጠናቋል። አርቲስቱ ባለፉት 9 ዓመታት በከፍተኛ የጥበብ ጥማትና ጥረት ሲያዘጋጀው የነበሩ ሥራዎች አሁን ፍሬ አፍርተው ለአድማጭ ሊበቁ መሆኑ ትልቅ ደስታ እንደፈጠረባቸው ተናግረዋል። አልበሙ ቤት ይለቀቃል በሚለው ጥያቄ በዋናነት በሰዋሰው መልቲሚዲያ፣ በዩቲዩብ ገጽና በትላልቅ ዓለም አቀፍ የሙዚቃ ማዳመጫዎች መድረኮች እንደ ስፖቲፋይ፣ አፕል ሚውዚክ እና ሌሎችም ላይ በተጠቀሰው ቀን ለሕዝብ ክፍት ይሆናል። የአድናቂዎች ግምትና ተስፋ የቴዲ አፍሮ አልበም መውጣት ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ ትርጉም አለው። ከዚህ ቀደም ጥቁር ሰው አልበም ሲወጣም የነበረው የጎዳና ላይ ግርግር የአድናቂዎችን ፍቅር እናስታውሳለን። አሁንም ኢትዮሪካ በሚለቀቅበት ወቅት ተመሳሳይ ወይም ከዚያ በላይ የሆነ ንቅናቄ እንደሚፈጠር ይጠበቃል። ብዙዎች ኢትዮሪካ በይዘቱ ምን ሊሆን ይችላል የሚል ግምት እያነሱ ነው። ቴዲ አብዛኛውን ጊዜ ታሪክን፣ ፍቅርና ማኅበራዊ አንድነትን በሥራዎች ውስጥ ይቀላቀላል። ዛሬ በዚህ አዲስ አልበም ውስጥ የአገራችን ወቅታዊ ሁኔታ የሚዳስሱ የታሪክ አሻራዎችን የሚያሳርፉ ለትውልድ የሚቀሩ ሥራዎች ይኖራሉ የሚለው ግምት የላቀ ነው። ውድ የኢትዮአፕ 365 ቤተሰቦች ቴዲ አፍሮ ዳግም ሊመጣ ነው። ሚያዝያ 11 ቀን 2018 ዓ.ም የኢትዮጵያ ሙዚቃ አዲስ ታሪክ የሚጻፍበት ቀን ይሆናል ብለን እናምናለን። እናንተስ በዚህ አልበም ውስጥ ምን አይነት ይዘት ያላቸው ዘፈኖችን ትጠብቃላችሁ? ከቀድሞ አልበሞችስ የትኛውን ይበልጥ ትወዱታላችሁ? ሐሳባችሁን በኮመንት መስጫ ላይ ጻፉልን። ይህን ቪዲዮ ከወደዳችሁ ላይክ ማድረግ፣ ለሌሎች አድናቂዎች እንዲደርስ ሼር ማድረጋችሁን አትርሱ። እንዲሁ ያለው ወቅታዊ መረጃዎችን በፍጥነት ለማግኘት ደግሞ ቻናላችንን
ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ቸር ቆዩን።